የኔ ውድ ልወጣ ነው። ነይ ደግሞ ስልክሽ ይጠራል። ምን ያስደነግጥሻል? አንቺ እንጂ እንትን እናቴ ነች። በኋላ ደውልላታለሁ። ለቅሶ እኮ ነው ልትለኝ ነው። እሺ በቃ ሰዓት ረፈደብኝ። ልውጣ። ሰላም አለይኩም። ንቀት ነው ስልክ ስደውል ማታነሽው? እባክህ አሁን እኮ ባለ ትዳር ነኝ። ቆይ ለምንድን ነው የምትጨቀጭቀኝ? ማስታወስ አይጠበቅብሽም። አሁን እየመጣው ነው። አትምጣ እባክህን። በፈጠረ በቃ ተወኝ። ህይወቴን ልኑርበት። ትሰሚኛለሽ? አንቺ የኔ ካልሆንሽ የማንም አትሆኝም። ደግሞ ታውቂኛለሽ። እሺ ቆይ አሁን ምን አድርጊ ነው የምትለኝ? ስደርስ እደውልልሻለሁ። ስልክ አንሺ። እሺ ምን አድርጊ ነው የምትለኝ? ቆይ ለምን አትሆኝም? በላ ምንድነው እየተፈጠረ ያለው? ይሄ ነው አይደል? አንተ ንቀት ነው። ምንድነው ብራዘር? ዝም በል አዴ። ባለቤቴን በባለፈው ህይወቷ ማሰቃየት አይበቃም? ይቅርታሽ፣ ሁለተኛ አይለመደኝም። በምወዳት ሚስቴ ትመጣ አይደለም ድጋሚ ስልኳ ላይ ብትደውል እመነኝ ገድልሃለሁ። አሁን ሄደህ ይቅርታ ጠይቃታለሁ። እሺ ይቅርታ አድርጊልኝ እባክሽ፣ ይቅርታ አድርጊልኝ። ሁለተኛ አጠገብሽ አልደርስም። ይገዛል አስኮነኝ። እሺ ልንከባከባት ልጠብቃት እንጂ ማንም ሰላሟን ሊበጠብጣት አይደለም። ከእናቷ ቤት የወሰድኳት